በጀግንነት ተዋግቶ ደምን አፍስሶ አጥንትን ከስክሶ ሕይወትን ገብሮ ማሸነፍ ብቻ ሳይሆን ከኔ ይቅር ብለው ለጠላት ለተሸነፈ እጅ ለሰጠ ምሕረት ማድረግም ጭምር የአባቶቻችን የማንነት መገለጫና የወረስነው የጀግንነት አካል መሆኑ ሁልጊዜም በልባችን ሊኖር ይገባል። አባቶቻችን በጦርነትም በሰላምም እያሸነፉ ነው ሀገር ያጸኑት። ኢትዮጵያን ለሺህ ዘመናት ሳትገዛ በነፃነት እንድትኖር ያደረጉት በአውደ ውጊያ ብቻ ሳይሆን በሰላም መድረክም አሸናፊ ሐሳቦች እያፈለቁና ቀድመው እየተገኙ ነው። በጥቂቱ ወደ ኋላ መለስ ብለን ታሪካችንን ገለጥ ብናደርግ ራስ ወልደ ጊዮርጊስና የከፋው ንጉስ ጋኪ ሸሮኮ ሲዋጉ በነበረው ውጊያ ራስ ወልደ ጊዮርጊስ ያሸነፉ ቢሆንም ንጉስ ጋኪ ሸሮኮን ከማረኩ በኋላ እንደ ምርኮኛ ሳይሆን እንደ ንጉስ ነበር